አምስተኛው ታይፕ አፓርትመንት ደግሞ ሰሚ ሌክዠሪ አፓርትመንት ይባላል። ሰሚ ሌክዠሪ አፓርትመንት ኮምፈርት እና በአፎርዴብል ፕራይስ ፊኒሽንጉን መስራት የምትችሉት አፓርትመንት ታይፕ ነው። ስድስተኛው ደግሞ ሌክዠሪ አፓርትመንት እንለዋለን። ሌክዠሪ አፓርትመንት በጣም ኤክስፔንሲቭ በሆኑ ማቴሪያሎች የሚሰራ ዋጋውም ከሌሎቹ ትንሽ ጨመር ያለና ኤክስፔንሲቭ የሆነ አፓርትመንት ታይፕ ነው። በእይታው በሚሰሩ የማቴሪያል ታይፖችም ትንሽ ዋጋው ጨመር ይላል። ሰርቪስድ አፓርትመንት ታይፕ ነው። በተለምዶ ሆቴል አፓርትመንት የምንለው አፓርትመንት ታይፕ ነው። በብዛት ለገስት ሃውስ የምንጠቀመው አፓርትመንት ታይፕ ነው። የመጨረሻው አፓርትመንት ታይፕ ደግሞ ፔንትሃውስ እንለዋለን። ፔንትሃውስ የቢልዲንጉ የመጨረሻው ፍሎር ላይ የሚገነባ አፓርትመንት አይነት ነው። ይሄኛው ከሌክዠሪ ጋር ተመሳሳይ ያደርገዋል። ሰፊ የሆነ ስፔሶችን የምናገኝበት በጣም በሌክዠሪ ማቴሪያሎች የሚሰራ እና ዋጋውም ከሌሎቹ ትንሽ ጨመር ያለ የካሬ ስፋቱም ከሌሎቹ ጨመር ያለ የአፓርትመንት ታይፕ ነው። አፓርትመንት ታይፖች በዚህ ይከፋፈላሉ። በሌላ ቪዲዮ እስክንገናኝ መልካም ቀን። አባይ ሆምስ ሪል ስቴት ጊዜው የአባይ ነው።